በህይወት ዘመኔ አንድ ሰው ብቻ ነው ያፈቀርኩት፣ እሱም ሬኔ ነው ትላለች ታዋቂዋ አቀንቃኝ። ማናት? በዚህች አጭር ዝግጅት መሃል ስሟን የምንነግራችሁ ይሆናል። በ1981 ዓ.ም ስንገናኝ ከሬኔ ጋር የ26 ዓመት የእድሜ ልዩነት ነበረን። እሱ 38 ዓመቱ፣ እኔ ደግሞ 12 ዓመቴ ነበር። ለህዝብ ያልቀረበ የመጀመሪያ የቅጂ ስራዬን ሲሰማ አልበም ለማውጣት ገንዘብ ስለሌለ ቤትና ንብረቱን $500 ሚሊዮን አስያዘ። ለ21 ዓመታት ጣፋጭና ቆንጆ የፍቅርና የትዳር ጊዜያት አሳልፈናል። 3 ልጆችም ወልደናል፣ አሳድገናልም። ከሬኔ ጋር ፍቅርን አብረን ተጋርተን ነበር። በካንሰር በሽታ ተሰቃይቶ በ2016 ከሞተ በኋላ ሌላ ሰው ለማፍቀርና ለመውደድ አልፈለኩም። እስካሁን ልቤ የእሱ ነች። ሁልጊዜ ከእሱ ጋር ደስተኛ ነኝ። ፍቅርና ሙሉ መሆንን በልጆቼ አገኛለሁ። ሁልጊዜ ማታ ስተኛ እሱ አጠገቤ እንዳለ አስባለሁ። በመድረክ ላይ ያለሁ እሱ ልቤ ውስጥ ነው። አሁን ድረስ እንዳገባሁት ስሜት ይሰማኛል። ሬኔ ሁልጊዜም ግማሽ አካላቴ ነው። ዘፋኝና ተዋናይት ሴሊን ዲዮን